ለከተማዋ ስምም ህልውናም ነው የሐዋሳ ሐይቅ። የከተማዋ ነዋሪዎች በፍቅር ተዝናንተው እንግዶችም ቆይታቸውን በማይረሳ ትዝታ አትመው የሚሄዱበት ነው የሐዋሳ የፍቅር ሐይቅ። በተለይም የፀሐይ ግባትን ተከትሎ በሐይቁ ዳርቻ የሚፈጠረው ድባብ የብዙዎችን ቀልብ ሰርቆ የማስቀረት አቅም ስላለው መሸሸት ሲል በርካቶች ወደ ሐይቁ ይተማሉ። የሐዋሳ ስጦታ የሆነው ሐይቁ የቱሪዝም የኢኮኖሚና የማህበራዊ ክንዋኔዎችን መሰረት ሆኖ ያገለግላል። ታዲያ ይህ የከተማዋ ብሎም የሲዳማ ክልል ህልውና የሆነው የሐዋሳ ሐይቅ በጊዜ ሂደት ውስጥ ለቆሻሻና መሰል ብክለቶች እየተጋለጠ መምጣቱ የሚታይ ሀቅ ሆኗል። ለብክለቱ በሰው የሚጣሉ ቆሻሻዎች በዋነኝነት ተጠቃሾች ናቸው። በሐይቁ ዙሪያ ሊዝናኑ የሚመጡ ሰዎች የተጠቀሙባቸውን የውሃ ፕላስቲኮችና ሌሎችን በካይ ነገሮችን ወደ ሐይቁ በመጣል እየበከሉት ይገኛሉ። ይህንን የታዘበው የከተማው አካባቢ ጥበቃ ጽፈት ቤትም ከሚመለከታቸው አካላት ጋር ሆኖ ከሰሞኑ የጽዳት ስራ ለተከታታይ ቀናት ሲያደርግ ቆይቷል። በአጠቃላይ ያው ከዚህ በፊትም እየተሰሩ ያሉ ስራዎች አሉ። በተለይ ይሄን የሐዋሳ ሐይቅ ከደለል ከብክለትና በውስጡ ያሉ ህይወት ያላቸው ነገሮች ከመከላከል አንፃር በሶስት የስራ ሂደቶች እየተሰራ የቆየበት ሁኔታ ነው ያለው። ከዚህ ጋር ተያይዞ በተለይ ዛሬ አሁን እዚህ እየተሰራ ያለው ስራ ሐይቁ ውስጥ ሐይቁን ሊበክሉ ይችላሉ የሚባሉትን የሃይላንድና በተለይ ቄጤማዎችን የማውጣት ስራ ከስምጥ ሸለቆ ባለስልጣን ጋር አንድ ላይ በመቀናኘት እየተሰራ ያለ ስራ ነው። ምናልባት አሁን ይሄ አንደኛ ከተለያየ አካባቢ ላይ በተለያየ አጋጣሚ የሚመጡ አካላቶች አሉ። ይሄ ስራ ምንድነው ዛሬ አጽድተን ስንወጣ ዛሬ ሌላ ሰው ነው የሚመጣው። ስለዚህ ከዚህ ጋር ተያይዞ የቆሻሻ እንትኑን በዛ መጠኑ ነው ብዙ የሰው ፍሰት ስላለ በዛ መልኩ የሃይላንዱም የምኑም የቆሻሻው በዛ መልኩ ነው እየጨመረ የሚመጣው ማለት ነው። ያው እንደሚታወቀው የሐዋሳ ከተማ በብክለትም በቁጥር 1 እየተጠቀሰ ነው ያለው። ከዚህ በፊትም በተሰሩ ፕሮግራሞች ላይ የታየ ሁኔታ ነው እና ያው እንደምታዩት ብዙ ሃይላንዶች እና ፌስታሎች ህብረተሰቡ የተጠቀመባቸው የተለያዩ ደረቅ ቆሻሻዎች እያወጣን ነው የምትመለከቱት። ያው ከባድ ነው በጣም አሁን እየታየ ያለው ቆሻሻ ብዛት አለው። ነገር ግን አሁን እኛ ይሄ ጅምር ስራ አድርገን ነው ያየና ያለነው። ህብረተሰቡም እንዲያውና ከዚህ ትምህርት ምን ያህል ይሄ ሐይቅ ብዙ ቆሻሻ እየተሸከመ እንዳለ እንዲረዳውም ስለተፈለገ ነው። በዘላቂነት ግን ብዙ ስራ መሰራት እንዳለበት ነው የሚሰማን። ነገር ግን ሁሉም ሰው ይሄንን ያው የሐዋሳ ከተማ ጠቅላላ የቆሻሻ መዳረሻው ሐዋሳ ሐይቅ እንደሆነ ሁሉም ሰው እንዲረዳውና ምን ያህል የተፈጥሮ ሀብቱንና የብዝሃ ህይወት ሀብቱን እየጎዳው እንዳለ እንዲገነዘብም ከማሰብ አንፃር ነው እንደ ንቅናቄ አድርገን እየሰራን ያለነው ማለት ነው። ያው እንደሚታወቀው ይሄ የሐዋሳ ሐይቅ ወይም ሐይቅ በተፈጥሯቸው የተፈጥሮ ሀብት ናቸው። ምንም አይነት ከሰው ንክኪ ነፃ ነው መሆን ያለባቸው። እኛ እንደምናየው ደግሞ ብዙ ህብረተሰብ የተጠቀማቸው ደረቅ ቆሻሻዎች የሐይቁን ስርዓተ ምህዳር በመጉዳት ትልቅ ከፍተኛ አስተዋጽኦ ነው የሚያደርጉት። ይህንንም እየተመለከትን ያለነው ለምሳሌ ሃይላንዶች በሐይቅ ውስጥ በሚገቡበት ሰዓት የሐይቁን ስርዓተ ምህዳር የማዛባት ከፍተኛ አስተዋጽኦ አላቸው። በተፈጥሯቸው ሃይላንዶች የራሳቸው የሆነ የሚያመነጩት ኬሚካል አለ። ሐይቅ ውስጥ ከውሃ ጋር በሚገናኙበት ሰዓት ኢኮሲስተሙን በመጉዳት ከፍተኛ አስተዋጽኦ ነው የሚያደርጉት። በተጨማሪም የሐይቁን ገጽታ ራሱ ከማበላሸት አንፃር ትልቅ ከፍተኛ አሉታዊ አስተዋጽኦ ነው የሚያደርገው ማለት ነው። በጣም ሐይቁን በመጉዳት ኢኮሲስተሙን በማዛባት አስተዋጽኦ ያደርጋል። ይህን ህብረተሰቡ መረዳት አለበት። ምክንያቱም ከእለት ወደ እለት እያየን ነው። ኢቭን የተለያዩ ሽታ ሁሉ አለው። ህብረተሰቡ የተጠቀማቸው ደረቅ ቆሻሻዎች ነው ሃይላንድን ጨምሮ ወደ ሐይቁ እየገባ ያለውና ይሄ ምንድነው የሐይቁን የተፈጥሮ ይዞታ የሐይቁን የውሃ ጥራት በውስጡ ያሉ የብዝሃ ህይወት ሀብቶችን በማዛባት ትልቅ አስተዋጽኦ ነው እያደረገ ያለውና በቀጣይም ይሄ ነገር ተጠናክሮ ብዙ ስራዎች ካልተሰሩ እንደምናየው ያው ሐይቁ የተፈጥሮ ይዘቱን ያጣል። በውስጡ ያሉ የብዝሃ ህይወት ሀብቶችም እየተመናመኑ ሐይቁ በአስከፊ ሁኔታ ውስጥ ይሆናል ማለት ነው እና ሐይቁ በከፍተኛ ደረጃ በፕላስቲክና በሞቱ የሳር ሰንበሌጥ ሳር እንትኖች የተወረረበት ሁኔታ ነው ያለው። በተለይ የሐይቁ ዳርቻ
ከፍተኛ የመዝናኛ ቦታ እንደመሆኑ ከፍተኛ የሆነ የፕላስቲክና የሃይላንድ ክምችት ሆኗል። ይህንን በመገንዘብ ከተማ አስተዳደሩ ትኩረት በመስጠት የሐይቁን ህልውና ከመጠበቅ አንፃር እነዚህ ነገሮች በሂደት የሐይቁን ኢኮሲስተም የሚጎዱና ህይወት ያላቸውን ነገሮች በሂደት የሚያጠፉ ስለሆኑ ርብርብ እንደሚያስፈልገው ታምኖበት ከስምጥ ሸለቆ ጋር በመተባበር እየተጸዳ ነው ያለው። ይሄ ሳሩ ከፍተኛ የሆነ ብስባሽ እና እዛ ውስጥ ደግሞ የተሰገሰጉ ቆሻሻዎች በመያዝ አላስፈላጊ ጠረን እያመጣ ነው ያለው። ይሄም ሐዋሳ ሐይቅ የቱሪዝም መስህብ እንደመሆኑ መጠን ይሄ ነገር በሂደት አካባቢ ላይ ያለውን ጠረን በመቀየር የመዝናኛ ስፍራነቱን ሊያሳጣው ስለሚችል እሱም አላስፈላጊ ነው ተብሎ ስለታመነበት እየተወገደ ነው ያለው። በአጠቃላይ ብቻ የሐይቁን ዳርቻና አጠቃላይ የሐይቁን ኢኮሲስተም የሚረብሹ ነገሮችን በማስወገድ ላይ ነን ያለነው። ጽሕፈት ቤቱ ትልቁ ተልእኮው አካባቢን መጠበቅ ነው። አካባቢ መጠበቅ ሲባል ድንበር የለውም። ሐይቁንም ሆነ አየሩንም ሆነ የአየር ብክለቱንም የአካባቢ ብክለትንም መቆጣጠር፣ መከታተል፣ ከባለድርሻ አካላት ጋር አብሮ መስራት፣ ለነዋሪዎች ምቹ አካባቢ እንዲኖር መስራት ነው። ስለዚህ ለሰው ብቻ ሳይሆን ለእንስሳትም ህይወት ላለው ሁሉ የሚስማማው አየር የሚስማማው አካባቢ የመፍጠር ስራ ነው ተቋሙ ተልእኮ። ከዚህ አንፃር እንዳየሽው ሐዋሳ ሐይቅ ብዙ ችግሮች አሉበት። ከተማው እየሰፋ ነው። ከከተማ መስፋት ጋር በርካታ የሀገር ውስጥም ከውጭም ከገጠርም የሰው ኃይል በዛው ልክ እየበዛ ነው ያለው። ሰው በገባ ቁጥር ለሐይቁም ለአካባቢውም ተጽዕኖ የመፍጠሩ ሁኔታ ግድ ነው። ስለዚህ ከዚህ አንፃር አሁን የክረምቱ ዝናብ ደግሞ በጎርፍ ይዟቸው የሚመጡ ቆሻሻ ደግሞ አለ ከከተማ። ስለዚህ እሱን አሁን እዛው በዛው እያረሙ ችግሮችን እዛው በዛው እያስተካከሉ ካለዱ በስተቀር ተልእኮን ማሳካት አልቻልንም ማለት ነው። ስለዚህ ከዚህ አንፃር ምንድነው ያደረግን ያለነው? በቻልነው አቅም እኛ የምንሰራው ነው። ባለድርሻ አካላትን አስተባብረን የምናሰራውን ባለድርሻ አካላትን አስተባብረን የማሰራ ስራ ጀምረናል። ባለፉት አንድ ወራት የውሃ ሙሌት ያስከተለውን በማህበረሰቡ ላይ ሲፈጥር የነበረውን ወደዚህ ሲፈስ የነበረውን እሱን የመከላከል ስራ ስንሰራ ነበር። አሁን እሱን አንድ ቦታ ድርሰን ከሙሌቱ ጋር ተያይዞ ቅድም እንዳልኩሽ በጎርፍና በሌሎች ጫና ምክንያት እየመጣ ያለውን ቆሻሻ ማጽዳት ደግሞ ተከትሎ የሚመጣ ስራ ስለሆነ ለዛ ነው አሁን በጀልባ የሚሰሩ ማህበራትን ማስተባብረን ከሌሎች ድጋፍ የሚያደርጉ አካላትን ማስተባብረን እየሰራን ያለ ነው። እንዳየሽው አሁን ይሄ የቆሻሻ ብቻ ሳይሆን ሐይቁ ውስጥ አፈር እየሞላ ስለሄደ ይሄ አሁን ቀጠማ ሰንበሌጥ እየበቀለ ነው። እሱን የማስወጣት ስራ ነው እየሰራን ያለ ነው። ይሄን እንዲያስወጣ የትብብር ጠይቀናል። አንድ ባለሀብት ሳንሻይን የሚባል ባለሀብት ማሽን ሰጥቶናል። ስምጥ ሸለቆ ደግሞ የበጀት ድጋፍም እያደረጉልን ነው። ነዳጅ እየሰጡን ነው። ለቀን ሰራተኛ ምን ከፍሎንም የበጀት ድጋፍ እያደረጉልን ነው። ስለዚህ እኛ ብቻችን የምንወጣውን እኛው እየሰራን ሌሎችን አስተባብረን የምናሰራውን እያሰራን የሐይቁን ስነ ምህዳር የመጠበቅ ኃላፊነት የኛ ስለሆነ ለዛ ነው እንዳየሽውም ከዛሬ 4-5 ቀን ጀምሮ ይሄ ስራ እየተሰራ ያለውና እንግዲህ መነሻው ይሄ ነው። ተልእኮአችን ነው ይሄን እንድናሰራ የሚያስገድደን። የዛሬው ስራ አላማ ይሄንን በተለይ አሁን ድለል እና የብክለቶች በተለይ የሐይቁ ውስጥ ያለው ፕላስቲኮች እንዳይገቡ ያደረጉ ያልበት ሁኔታ ስላለ ከሐዋሳ ከተማ አስተዳደር አካባቢ ጥበቃ ጋር ሆነን አሁን እየተጸዳ ያለው ስራ በጣም ትልቅ ስራ ነውና ይሄ ምን ጉዳት ሰውሎ ነው አሁን እየተጸዳለበት ጽዳት ለምን አስፈለገ ማጽዳት ለምን አስፈለገ የሚለው ነገር አሁን በዚህ ክረምት ውስጥ ተከትሎ የመጣው በዝናብ ምክንያት በፊት ይቀነሳልና ይጠፋል የተባለው ውሃ አሁን ተመልሷል። አሁን በፊት የነበረበት
በጣም በረጅም ዓመት የነበረበት ቦታው እየተመለሰ ስለሆነ ምን ያስፈልጋል? ይሄንን ውሃ እንደ ሀብት ተደርጎ በቀጣይና በረጅም ጊዜ በተለያዩ ጥቅም እንዲሰጥ ማድረግ ስለሚያስፈልግ ውስጥ ያሉት ቆሻሻዎች በተለይ አሁን በሐይቁ ታች ላይ እንደ ሴዲሜንት ሆኖ እንደ ዝቃጭ ሆኖ የሚቀመጡትን የፕላስቲክ የተለያዩ የቆሻሻዎች ማንሳት ስላለበትን ይህንን ማጽዳት ማለት የሐዋሳን ሐይቅ ህልውና እንዲጠበቅ እንዲኖርና ቀጣይ እንዲኖር የማድረግ ስራዎች ስላሉበት አጽድቶ በተለያዩ አገልግሎት እንዲሰጥና የተለያዩ ጥቅም እንዲሰጥ ማድረግ ጽሕፈት ቤቱ ሐይቁን መጠበቅና መንከባከብ ዋነኛ ተግባሩ ነውና እስካሁንስ ለምን ይህንን መሰል የመከላከል ተግባር አላከናወነም? ጽዳቱ አልዘገየም ወይ ስንል ጠይቀን ነበር። ከዚህ በፊት ያው በተለይ ቅንጅታዊ አሰራርን በመጠቀም በተለይ ከማዘጋጃ ቤት ጽዳትና ውበት ጋር አንድ ላይ በመቀናጀት በተለይም አሁን በቅርብ የተቋቋመ አለ ከሴፍቲኔት ጋር ተያይዞ ከነሱ ጋር አንድ ላይ በመቀናጀት በየ15ቱ ፕሮግራም በማውጣት የጽዳት ዘመቻ ስራውን በዛው መልኩ እየተሰራ የቆየበት ሁኔታ ነው ያለው። ችግሩ ከኛም ነው በዋናነት እውነት ለመናገር የኛም ችግር ነው። ግን ይሄ ችግር በአንድ አካል ብቻ መስመር የሚይዝ የሚጸዳ ነገር አይደለም። አጠቃላይ የሐዋሳ ከተማ ጉዳይ ማዘጋጃ ቤቱ የእያንዳንዱ ስቴክሆልደር ተሳታፊነት ይጠበቅበታል። ለምን አጠቃላይ የከተማው ቆሻሻ በአጠቃላይ በካይ ደረቅና ፈሳሽ ቆሻሻዎች በአጠቃላይ ከተማው ውስጥ የሚመነጩት ሁሉ ዞሮ የከተማው ዝቅተኛ ቦታ ይሄ ስለሆነ ወደዚህ ነው የሚመጡትና ይሄን ሁሉም ባለድርሻ አካላት ኢንዱስትሪውም ኢንቨስትመንቱም ሁሉም ባለድርሻ አካላት ተረባርቦ ካልተገበረው በአንድ ጽሕፈት ቤት ብቻ ችግሩ ሙሉ ለሙሉ ይቀርፋል ብለን አናምንም። ግን እንደዛም ቢሆን ከኛ የሚጠበቁ ስራዎች የጎደሉ ነገሮች እንዳሉ አምነን ነው የተነሳ ነው። በቂ አይደለም ዘግይቷል ማለት ከዚህ በፊትም ሲሰራ ነው የነበረው። አጥጋቢ ነው ወይ? አጥጋቢ አይደለም። አጥጋቢ እንዳይሆን ያደረገው ምንድነው? ተቋሙ በባህሪው የመቆጣጠር ስራ ነው በዋናነት የሚሰራው። ሌላውን የማስተባበር ስራ ነው የሚሰራው። አስተባብሮ ችግሮች እንዳይፈጠሩ ለማህበረሰቡ ትምህርት መስጠት፣ በማህበረሰቡ ባገኘው ትምህርት ሐይቁንም አካባቢውንም እንዲጠብቅ የማድረግ ከዛ ካለፈ ደግሞ የሚለቀው ሰው ሲገኝ የመቆጣጠር የመከታተል ለህግ ማቅረብ ይሄ ነው በዋናነት የሚሰራውና ይሄም ሆኖ ግን ባለፉት አመታትም ሲሰራ ነው የነበረው። በተለይ በሴፍቲኔት ተጠቃሚዎች በየጊዜው ሐይቁ ይጸዳል። በቂ ነው ወይ? አይደለም። በቂ እንዳይሆን ያደረገው ምንድነው? የኛ የተነሳሽነት ጉዳይ ያ ለስራ የምናሰማራው ማህበረሰብ ያለው እይታ የመሰጠት ጉዳይ ነው ትልቁ። ስለዚህ እሱ ብቻ ሳይሆን አካባቢ ወደ ቆሻሻ እንዳየሽው አሁን ሃይላንድ በሰው ነው የሚመጣው። አብዛኛው በጎርፍ የሚመጣ ቢሆንም የጫት ገራባ የሚመጣው በሰው ነው። እዚህ የሚቀሙ አሉ። የልብስ መጥቶ የሚያጥብ አለ፣ ሰውነቱን የሚታጠብ አለ። ይሄ ተከለከለ ነው። ሌሎች የጎጂ ነገሮችንም የሚለቃል። ይሄ ካለ መሰልጠን የሚመጣ ነው። ይሄ ያለ መሰልጠናችንን ያሳያል። ስለዚህ እሱን ሁሉም ችግር አንድ ጊዜ መጨረስ እንችላለን ወይ? አይደለም። ሳይሰራ ነው የኖረው ወይ? የተሰራ ነው የቆየው። የተሰራው በቂ ነው ወይ? አይደለም። በቂ እንዳይሆን ያደረገው ምንድነው? ያለውን ጫና ባለው ጫና ልክ እሱን ጫናውን ለማስቀረት የምናደርገው የኛ ጥረት ልክና ያቅማችን ውስንነት ነው ትልቁን እንትን እያለ ያለውና ስለዚህ ጊዜው ረፍዷል ማለት ሳይጀመር የቆየውን አሁን ጀምረን ቢሆን ነው ሲሰራ የነበረውን ነው ያስቀጥልን ያለው ነውና እሱን አሁን ከዚህ በላይ ተጠናክሮ መሄድ ግን የኛ ኃላፊነት ከዚህ በላይ ተጠናክሮ መሄድ እኛ መስራት ሌሎች እንዲተባበሩ ማድረግ ቀጥለን ያቀድናቸው ብዙ ነገሮች አሉ። እሱን አጠናክረን ብዙ ተባባሪ አቅሞችንም አግኝተናል። ጂአይዘድ አሁን ሊረዳን ፈቃደኛ ነው። ሪፍት ቫሊ ሊረዳን ፈቃደኛ ነው። መንደል ዩኒቨርሲቲ ኮሌጅ ፕሮጀክት የሚባለው ሊረዳን ሌሎችንም ተጻጽፈን የምናገኛቸው እድሎች አሉ። እነዚያን እድል ማስፋት ያገኘነውን ወደዚህ ማምጣት ማስተባበር መስራት ከኛ ይጠበቃል። ስለዚህ የተጀመረውን ስራ አስቀጥለናል። ማስቀጠል ብቻ ሳይሆን ከትናንት በተሻለ መስራት ደግሞ ይጠበቅብናል። እሱን ለማድረግ ነው እየሰራን ያለነው። ሐይቁ የሚበከለው ሐይቁ ዳር መጥቶ በሚጣል ቆሻሻ ብቻ አይደለም።
ከየቤታችን በሚወጣ ቆሻሻ ጭምር እንጂ። ለዚህ ደግሞ ከከተማዋ የሚወጣውን ፍሳሽ ወደ ሐይቁ እንዳይገባ የመከላከል ስራን ይጠይቃል። ይህ ደግሞ የከተማዋ ተፈጥሮ ሀብትም የስምጥ ሸለቆ ሐይቆች ጽፈት ቤትም ኃላፊነት ነውና ምን አስባችኋል? እንዴትስ እየሰራችሁ ነው ብለናቸዋል። ከከተማ የሚመጣው ፍሳሽ 4 ዋና መስመሮች አሉ። ወደዛ የሚመጣው አብዛኛው የጎርፍ መውረጃ ቦዮች ማስተንፈሻ አላቸው። አሁን ያያሽ ወደዚህ አንድ ነው። አሁን እዚህ ከዋርካ መስመር የሚመጣው አዲሱ መስመር ገና ጥናት ተሰርቶ ወደ ተግባራ የሚገባ ዌትላንድ ይሄ ከላይ የሚመጣው ፍሳሽ ረግቶ አርፎ ከስር ተጣርቶ የሚያልፍበት ሲስተም አልተሰራለትም። እሱ እየተሰራ ነው። ዲዛይኑ ተጠንቷል፣ አልቋል። ሌሎቹ አሉ። ያም ሆኖ ግን በሌላ በኩል የሚገቡ አሉ። እሱን የመቆጣጠር ብቻም ሳይሆን አሁን የሁሉም በየቤቱ ማታ ሲሆን ጨለማ ሲሆን ወደዚህ የመልቀቅ ችግሮች አሉ። እሱን የሚታስቀሪው እንግዲህ በየበራፉ ጠብቀሽ የሚታስቀሪው ነገር የለም። ማህበረሰቡ ግንዛቤ እንዲኖረው የማድረግ የማስተማር ያ የሚለቀቀው ለሐይቁ ያለውን ጉዳት የሐይቁ መጥፋት ደግሞ የሐዋሳ ውበት መጥፋት እንደሆነ የሐዋሳ ውበት ከጠፋ ተጎጂዎች ሁላችንም እንደሆነ የማሳወቅ የማስተማር የማሰልጠን ግንዛቤ የመፍጠር ስራ ትልቅ ስራ ነውና እሱን ለውጥ የምናመጣው ማህበረሰባችን አሁን ያገባኛል ሐይቁ የኔ ነው፣ ስለዚህ ሐይቁ ሲኖር ነው የሐዋሳ ውብ ነች ብሎ ለኑሮ ምቹ የሚሆነው የሚለው ነገር መፍጠር ግድ ስለሚል እሱ ላይ አጠናክረን እንሄዳለን። ቅድም እንዳልሽው ህጉን የማስከበሩንም ነገር የቻልነውን እናደርጋለን። በየክፍለ ከተሞቹ የኛ ዘርፎች አሉ። እነሱን ኮሚትድ እንዲሆኑ የማድረግ እነሱን የመቆጣጠር የመከታተል የመደገፍ ስራ እንደ ጽፈት ቤት ከኛ ይጠበቃል። ስለተቆጣጠርን ብቻ የሚመጣ ለውጥ የለም። ምክንያቱም ቁጥጥር ብለሽ የምትይው ነገር የተወሰነ ጊዜ እንትን የሚል ነው፣ ግን ሰው አይምሮ እንዲቆጣጠረው ማድረግ። ስለዚህ እዚህ ውስጥ ሶፍትዌሩ እንዲቀየር የማድረግ ስራ ዘላቂ ነው። ህግ የማስከበሩም ስራ ዛሬም የተነሳ የተከበረው ምክር ቤትም አቅጣጫ ያስቀመጠ መንግስትም በዛ ኃላፊነት የወሰደው ጉዳይ ስለሆነ በዛ ልክ ይመጣል። እኛ እየሰራን ያለ ነው እንደ ተፋሰስ ጋር ያለው በጣም ምንድነው የሚሉት ዋና ችግሮች ነው። ለምሳሌ አሁን ቆሻሻ ብቻ አይደለም የዚህ ችግር የተለያዩ ችግሮች ናቸው። ሰው ሰራሽ ችግሮች አሉ፣ የተፈጥሮ ችግሮች አሉ። ሰው ሰራሽም ችግሮችም የተፈጥሮ ችግሮችም በርካታ ስራዎች እየሰራን ያለ ነው። በተለይ አሁን የዚህ ሐዋሳ ሐይቅን ቀጣይ እንዲኖርና ለማታደግ ከ5 ዓመት በፊት የተጀመሩ በተለይ አሁን የዚህ አጎራባች ያሉ ወረዳዎች የተሰሩ የተቀናጀ ተፋሰስ ልማት ስራዎች አሉ። በሌላ በኩል አሁን በከተማ በኢንዱስትሪ ፍሳሽ ተቋማት ጋርና በተመለከተ እነዛ ተቋማትን የመቆጣጠር በተለይ ሐይቁ እንደ ብክለት ሁኔታዎችም የመቆጣጠር ስራዎች ሰፊው ተሰርቷል። በተለይ አሁን ይሄንን ሐይቅ እንደ ብክለት ሁኔታ ያጋደዱ ተቋማት ጋር በተለይ በየጊዜው ቁጥጥር ማድረግ የውሃ ጥራትም ምን ደረጃ አለ ሙሉ ነገር ከዚህ ከአገልግሎት ተቋማት የሚወጣ ፍሳሽ ያለውን የውሃ ጥራት ጉዳይም ቁጥጥር እየተደረገ እየተሰራበት ያለበት ሁኔታ ነው። ዋና ትልቁ ነገር ይሄ ሐይቅ የአንድ ተቋም ብቻ ስራ አይደለም። ይሄ ሐይቅ የሁሉም የጋራ የተቀናጀ መንገድ መስራት ስላለበት የሚመለከታቸው ባለድርሻ አካላት ጋር በቅርበት በማደራጀት በጋራ እንዲሰሩ እያደረግን ያለንበት ሁኔታዎች ሰፊዎች ስራዎች አሉ። እንደው የበኩላችንን አስተዋጽኦ እናድርግ ብለን እንጂ እንዲህ በዘመቻ የሚደረግ ጽዳት ብቻውን ለሐይቁ ዘላቂ መፍትሄ አያመጣም ይላሉ የጽፈት ቤቱ ሰራተኞች። መፍትሄው በርግጥ እንደማለሙያ እዚህ ያለው ስራ የመጨረሻ ስራ ነው። ላይ መሰራት ያለባቸው ስራዎች አሉ። በተለይ ይሄ ክፍለ ከተማ ከሌሎች ክፍለ ከተሞች ለእንዲህ አይነት ቆሻሻ የተጋላጭ ነው። ምክንያቱም ከተማ ውስጥ ያለው ከሰባቱም ክፍለ ከተማ የሚመጣ ቆሻሻ በሙሉ ወደዚህ ሐይቅ ነው የሚመጣው። ስለዚህ ቶፕ ላይ የሚሰራ ስራ አለ። ይሄ የመጨረሻውን እንጂ እየሰራን ያለነው የመጨረሻው ስራ ነው። ስለዚህ ይሄንን በቀጣይነት እንዴት ነው ይሄንን መከላከል የሚቻለው የሚባለው ከላይ ያሉት ሌሎች ክፍለ ከተሞች ላይ ቆሻሻን በአግባቡ የማስወገድ ስራ እንዲሰሩ ከህብረተሰብ ጋር በውይይትም በምንም ያው የመንግስትም አካላትም ይሄንን ድርሻ በመውሰድ ይሄን ስራ መስራት አለባቸው እንጂ እዚህ ላይ ብቻ የሚሰራ ውጤታማ ያደርጋል የሚል እምነት የለንም። ስለዚህ ከዛ ከላይ ያለውን ስራ መስራት አጠናክሮ መስራት ይጠበቅብናል የሚል ነገር ነው ያለው። ይህ ነገር ህብረተሰቡ ከላይ እንደምናውቀው ከከተማው ከላይ ነው ጠቅላላ ፍሳሾች የሚመጡት
ደረቅም ይሁን ፈሳሽ ቆሻሻ ከከተማው ከላይ ተጠራርጎ ነው በጎርፍ የሚገባው። ከላይ ጀምሮ ነው መሰራት ያለበት። ህብረተሰቡ በየሰፈሩ በየአካባቢው ላይ ቆሻሻውን በቤት ውስጥ ማስወገድ ነው ያለበት። ቆሻሻን በቤት ውስጥ ካላስወገድንና በየድሬኔጆች በየውሃ ማፋሰሻ ጉድጓዶች ውስጥ የምንከት ከሆነ ዞሮ ዞሮ ተጠርጎ ሀይቅ ውስጥ ነው የምናገኘውና ከቀበሌ ጀምሮ ከክፍለ ከተማ በክፍለ ከተማ ደረጃ እነዚህ ቆሻሻዎችን ህብረተሰቡ ሀይቁን ይጎዳዋል ብሎ በማሰብ እዛው አካባቢው ላይ ማኔጅ አድርጎ ቆሻሻ ወደሚደፋበት አካባቢ መደፋት ነው ያለበት እንጂ ባገኘበት ሜዳ ላይ በድሬኔጆች ላይ በውሃ ማፋሰሻ ቦዮች ላይ መጣል የለበትምና ይሄ ነው ህብረተሰቡ ይሄን እያንዳንዱ ህብረተሰብ ነው መሰራት ያለበት። ምናልባት በክፍለ ከተማ ደረጃም የቅጣት ሁኔታዎች ተመቻችተው አንድ ግለሰብ ቆሻሻውን የህጉም የሚፈቅደው በ20 ሜትር ውስጥ ያለው ቆሻሻውን በራሱ ማኔጅ አድርጎ ማስወገድ አለበት ነው የሚለው ህጉም። የአካባቢ ጥበቃ የደረቅ ቆሻሻ ህግም የሚለው በ20 ሜትር ውስጥ ያለውን ቆሻሻ አንድ ሰው የማስወገድ ኃላፊነት አለበት ነው የሚለው እና ህብረተሰቡ ከግቢው ያለውን ቆሻሻ በግቢው ውስጥ ማኔጅ አድርጎ በግቢው ውስጥ ማስወገድ ነው ያለበት እንጂ አካባቢው ላይ ከግቢው ውጪ በሚጥልበት ጊዜ ምን ያህል መጥቶ ሀይቁን ሊጎዳው እንደሚችል በሀይቁ ላይ ከፍተኛ የሆነ ትልቅ ከፍተኛ የሆነ ጉዳት እያደረሰ መሆኑን ህብረተሰቡ መገንዘብ አለበት ብዬ ነው ይሄንን ያው አስተያየት እንሰጠው ማለት ነው። እዚህ ሀይቅ ዋነኛ ስጋቶች ተብሎ የተለዩ ነገሮች አሉ። ሀይቁ በሁለት በኩል ስጋት አለው። አንደኛ በከተማ በኩል በዚህ ከከተማው ከሚመነጨው ደለልና በካይ ኬሚካሎች፣ ሁለተኛ ደግሞ ከአጎራባቾች ክልልና ከአጎራባቾች ወረዳዎች የሚመነጩ ደለሎች። እንደምታዩት በሀይቁ ማዶ ያሉ የኦሮሚያና የሲዳማ ክልል ዶሬ ባፋና ሐዋሳ ዙሪያ ወረዳዎች ከፍተኛ የሆነ የቦረቦርና መከላት አደጋ ተጋላጭ የሆነ አካባቢ ነው። ይህንን ወጥ በሆነ ቅንጅት ካልተሰራ በአንድ አካል ብቻ የሚሰራም ስራ ይሄን ሀይቅ ያድነዋል ማለት አይደለም። ለዚህም ስምጥ ሸለቆና ሌላ ኤንጂኦዎች በዚህ ሐዋሳ ሀይቅ ላይ የተረባረቡ ያለው ኤንጂኦዎች አንድ ፎረም ተፈጥሮ ወጥነት ያለው ሁሉንም ስቴክሆልደርስ ሀይቁን ማዕከል አድርገው ያሉ ስቴክሆልደሮችን በአማከለ ሁኔታ ስራዎችን በጋራ ማቀናጀት ይፈልጋል። ይህንን በመገንዘብ ያው የፎረም ምስረታ እንቅስቃሴ እየተጀመረ ነው ያለው። ያንን በኃላፊነት የሚወስድ አካላት ላይ ጽፈት ቤቱ ያንን እያስተባበረ ነው ያለው። ያ ተሰርቶ ወጥነት ያለው ቅንጅት በኦሮሚያም በሲዳማም ወረዳዎች በሚደረግበት ሰዓት ነው ይህ ሀይቅ በአንጻራዊ የተሻለ ከአደጋ እና ከብክለት እንከላከላለን ብለን ምናምን ነው። እውነት ለመናገር ይህ ስራ ቀጣይነት ከሌለው በዘመቻ መልክ ብቻ ተሰርቶ የሚያበቃ ነገር አይደለም። ግን እንደመነሻ በማስወገድ ይህንን በጣም የተከማቸ የነበረውን በካይ ነገሮች በማስወገድ እንጀምርና በየሳምንቱም በየ15 ቀኑም እንደዚሁ ፕሮግራም ተደርጎ ዘላቂነት ያለው የጽዳት ዘመቻዎች በተከታታይ መካሄድ እንዳለባቸው ታምኗል። በዛ አግባብ ይሄን እንደ ላውንቺንግ እንደ መነሻ ትንሽ የተከማቸም ብክለት ስላለ ያንን መስመር ከማስያዝ አንጻር ተገቢ ነው ብለን ነው ጀመርነው። ይሄ ቆሻሻ መነሻ የሚሆንበት ቦታ መስራት ያስፈልጋል። መነሻ የሚሆነው ምክንያት ነው የሚለው ይሄ ቆሻሻ በተለያዩ የሳሩ የተፈጥሮ ቆሻሻ ነው። የተፈጥሮ ቆሻሻ የሚመለከተው አካል ተከታትሎ ማጽዳት ያስፈልጋል። በተለያዩ ሰው ሰራሽ ቆሻሻዎች የምንላቸው እንደ ፕላስቲኮች ያሉት ቆሻሻዎች ከመነሻዎች መጠበቅ ያስፈልጋል። ይሄን የሚጠብቀው ማን ነው? ህብረተሰቡ ነው። ህብረተሰቡ በተለያዩ ይሄ ቆሻሻዎች ሃላንድ የሚመጣው ከድሬኔጁ ላይ ሰው ሲወረወር እንደገና ይሄ ሀይቅ በተለያዩ የመዝናኛ ሲመጡ ሰዎች ሃላንድ ይዞ ውሃ እያጠጡ መጣው እዛ ቦታ መጣት ነውና ከሁሉ ከማጽዳት ይልቅ መሆን ያለበት ሁሉም ሰው ገንዘብ አግኝቶት የኔ ሀብት ነው፣ ውሃ የኔ ሀብት ነው፣ የኔ ጋራ የሚጠቀምበት ሀብት ነው ብሎ የጋራ መጠበቅ ያስፈልጋል። ጋራ መጠበቅ ያስፈልጋልና አንዳንድ አይነት ችግሮች የሚነሱበት ቦታ ማጽዳት አስፈላጊ ነው። አልፎ አልፎ ሁሉም ሰው ሁሉም ህብረተሰብ ጋራ ሆኖ የእንደኛ አይነት ቆሻሻ ጉዳዮች እንዳነሱ ማድረግ ያስፈልጋል። ይሄ ቁጥ ስራ አይጠቅመንም።
ያው ጊዜያዊ ማስተንፈሻ ይሆናል እንጂ ዘላቂ መፍትሄ አይሆንም። ዘላቂ መፍትሄ ለማድረግ ነው ቅድም በየምልሽ ፕሮፖዛሎችን እየሰራን ነው። የዌትላንዶች እንዲሰሩ የድንበር እንዲከበር የከተማ አስተዳደሩ የምክር ቤት የጸደቀ በ2000 የጸደቀ በፈር ዞን የማስከበሩ ስራ በህግ ጸድቆ ቁጭ ብሏል። ስለዚህ እሱን መሬት አላስረገጥንም። አንደኛ እሱ ህግ እንዲከበር ማድረግ ነው ትልቁ በፈር ዞን እንዲከበር ማድረግ ነው። ከተማ አስተዳደሩም ኃላፊነቱን ወስዷል። መሰረታዊ ችግራችን ምንድነው? ቀድሞ የገቡ የማህበረሰብ አካላት አሉ። በዛ በፈር ዞን ብለን በሚንለው ክልል ውስጥ ቤት ሰርቱ የሚኖሩ አሉ። ህጋዊ ያልሆኑ ህገወጥ የሆኑ ነገር ግን ቤት የሰሩ ማህበረሰብ ነውና ዛሬ ዝም ብለሽ አፍርሰሽ ውስጥ ያለውን ሰው የምትይው አይደለም። ለዛ መፍትሄ ማበጀትን ይጠይቃል። በእነዚህ ምክንያቶች በፈር ዞን ሳይከበር ስለቆየ ስለዚህ እሱን የማስከበር ስራ የመንግስት ኃላፊነት ወስዶ ከተማ አስተዳደሩ ብቻ ሳይሆን ክልሉም የፌደራል መንግስትም በጋራ ሰርተን እነዚህ በፈር ዞኑን የማስከበር ስራ ነው ትልቁ እፎይታ ዘላቂ መፍትሄ ብለን የምንለው እሱ ነው። በተከበረው በፈር ዞን ላይ የሚሰሩ የትሬንች ስራዎች፣ ድልድዮች፣ ሌሎች የአረንጓዴ ስራዎች እሱ በተከበረው ቦታ ላይ መስራት ነው። አሁን ግን ዝም ብሎ ቆሞ ከማየት አሁን በሃይላንድ አንዳንዶ ሽንት ሸንቶ አምጥቶም ይወረውራል፣ ሌላውም ያደርጋል። ስለዚህ ይሄ አሁን እያየሽ ያለሽው ቀጠማ እያደገ ከሄደ ውሃውን እየደረቀ ይሄዳል። ስለዚህ አሁን የምንችለውን እየሰራን ዘላቂ የሆነውን መብት ደግሞ የምናመጣበትን እያቀድን ተባባሪ አካላትንም እያስተባበርን ዘላቂ መፍትሄ ወደሚመጣበት ሁሉም ደግሞ ግንዛቤውና ዕውቀት ሊኖረው ይገባል። ሁሉም ተባባሪ እንዲሆን የማድረግ ስራ ትልቁ ቅድም ያልኩሽ በፈር ዞኑ ማስከበሩ ብቻ ሳይሆን እዚህ የሚኖረው እዚህ የሚመጣው የሚጠቀመው ማህበረሰብ ዕውቀትና ግንዛቤ ኖሮት የራሴ ነው ኑሮዬ ነው ብሎ የሚልበትን የማህበረሰቡን ግንዛቤ ማስጨበጥ ስራ ሁሉም ተባባሪ እንዲሆን የማድረግ ስራ ቅድሚያ የሚሰጠው ነው። ከዛ በኋላ ያሉ ነገሮች ደግሞ እየቀለሉ አቅም ያላቸውን ለዚህ ተባባሪ እንዲሆኑ የማድረግ ቅድም ያልኩሽ በፈር ዞኑን የማስከበር ህግ የማስከበር ስራ ከመንግስት ጋር የሚሰራ ስራ ስለሆነ አሁን የጀመርነውን አጠናክሮ መቀጠል ቅድም ያልኩሽ ዘላቂ መፍትሄዎችን እያቀዱ ከመንግስት ጋር እየተባበሩ መስራት ነው መፍትሄ ሊሆን የሚችለው የሚል ነው ያለኝ። ሐይቁ ከሰሞኑ ሞልቶ ከተገደበለት ቦታ ጥሶ በርካቶችን አፈናቅሎ ለችግር ማጋለጡ የቅርብ ጊዜ ትውስታችን ነው። ይህንን ችግርስ እንዴት ፈቶት ይሆን የከተማው አካባቢ ጥበቃ ጽፈት ቤት? እንግዲህ አሁን ለጊዜያዊ መፍትሄ ተብሎ የተወሰደው ለተፈናቀሉ ማህበረሰብ የቤት ክራይ እንዲከፈል ከተማ አስተዳደሩ የከተማ ካቢኔ ወስኖ አሁን ፕሮሰስ ተጀምሯል። የተፈናቀሉ ማህበረሰብ አካላት አካውንታቸው ተሰጥቶ አካውንታቸው ውስጥ እንዲገባ እየተደረገ ነው። ብር የገባላቸውም አሉ። እርግጠኛ አይደለሁም ፋይናንስ ፕሮሰስ እንዳደረገ በከተማ ቤቶች ልማት በኩል ነገሮች እንዲሄዱ ውሳኔም ተወስኖ ብሩም ተወስኖ ፕሮሰስ እየተደረገ እንዳለ አቃለው። አሁን ገባላቸው አልገባላቸው የሚለውን ባላቅም ሁሉም አካውንቱን አስገብቷል። ጊዜያዊ መፍትሄ ለሁለትና ለሶስት ወር ብሎም ከዛም ካለፈ ያው ውሃው እስኪቀንስ ድረስ ከተማ አስተዳደሩ እንትን እንደሚልላቸው እሱ ነው ጊዜያዊ መፍትሄ ነው። እሱ ምንም የኑሮ ችግር ላለባቸው የቀለብ ተሰጥቷል። በተለይ ወደዚህ ወደ ገጠራማው አካባቢ በአደጋ መከላከልና ዝግጁነት አማካይነት የመጣ እህል ተሰጥቷቸዋል። በኮቪድ ምክንያት ለተጎዱ ማህበረሰብ ድጋፍ ለማድረግ የተሰበሰበ እህልም የተሰጣቸው አሉ ወደ አዲስ ከተማ ክፍለ ከተማ አካባቢ። ስለዚህ እሱ ስለሆነ እሱ ጊዜያዊ መፍትሄ ነው። ዘላቂ መፍትሄ ላልሽው አንደኛ ግድቡን ገድበናል። ቋሚ ነው ብለን እንወስዳለን። ወደዚያ አይተሽ እንደሆነ ወደ ዳቶ አካባቢ በጣም ረጅም ቦታ ውሃ ቀጥሎም ወደዚህ እንዳይተላለፍ አድርገናል። ታች ወደ ፊንጫው አካባቢ በጣም ረጅም መንገድ ብዙ ኪሎ ሜትር እንደዙ ገድበናል። ብቻም ሳይሆን አሁን ይሄ ያየሽው የተገደበ ነው። ቀጥሎ ወደዛ ያለውም ለሰባት ማህበራት እስከ አዲሱ ቤተ መንግስት ድረስ ለማህበራት ተሰጥቷል። ግድብ በመሽዋር እንዲገደብ ምንድነው ይሄ በጋቢዮን እየተሰራ አሁን ሐይቁ ሞልቶ ስላስቸገራቸው ነው የጀመሩ አሉ፣ የጨረሱ አሉ፣ ያልጀመሩ አሉ። እሱን አጠናክሮ መሄድ ነው እስከ ፍቅር ሐይቅ ያለው። ከዛ በኋላ ያለውን ከአሞራ ገደል እስከ ሪፈራል ሆስፒታል ያለውን መንደል ዩኒቨርሲቲ ፕሮጀክት የሚባለው
እነሱ ወስደውታል። አሁን ዲዛይን አስጠንቶ ተተችቶ ከዛሬ 2 ሳምንት በፊት አቅርቦ ወደ ትግበራ ለመግባት ተነጋግረናል። እነሱ ይገድባሉ። ቀሪውን የክልሉ መንግስትና የፌደራል መንግስት ድጋፍ ከሪፍት ቫሊም ጋር ተባብሮ ቀሪውን ወደዛ ያለውን እንዲጨርስ ነው ያደረግነውና ስለዚህ ግድቡ ቀጣይነት ያለው ግድብ ሀይቁ ወደዚህ እንዳይወጣ የማድረጉ ስራ እሱ እንደቀጠለ ሆኖ ግን ወደዚህ የሚገባውን የመከላከሉን ስራ ነው ቅድም ያልኩሽ ይሄ የበፈር ዞን የማስከበሩ ስራና ሁለቱንም ጊዜያዊ መፍትሄንም ዘላቂ መፍትሄውንም ከተማ አስተዳደሩ ተነጋግሮ ባስቀመጠው አቅጣጫ እየተሰራ ነው። ውሃው አሁን ቀደም ብሎ የገባውና ከዚህ ከጎርፍ የሚመጣው ተኝቶ እንጂ ከዚህ አሁን ባለው ሁኔታ ወደዚህ የሚሻገር ውሃ የለም እስከ ዳቶ ድረስ። ሀይቁን የመጠበቅ የመንከባከብና በአግባቡ ይዞ ለትውልድ የማሻገር ተግባር ለአንድ ወገን የሚታው አይደለም። የኔም የናንተም የሁላችንም ነውና የበኩላችንን ልንወጣ ይገባል። የከተማ አስተዳደርም ህጎችን ተግባራዊ በማድረግ ሀይቁን ከብክለት ሊታደገው ኃላፊነት አለበት። ሰላም ቆዩልን።